በአፕሪል 23 2005 ዳውድ ካሪም በሳንዲያጎ እንስሳት መጠበቂያ ውስጥ ካሜራውን አስተካክሎ 18 ሰከንድ ብቻ የሚቆይ ቪዲዮ በመቅረጽ አዲሱ ቻናላቸው ላይ ጫነ። ቪዲዮ ምንም ስክሪፕት አልነበረውም፣ ምንም የተለየ ቴክኖሎጂም አልተጠቀመም። 18 ሰከንድ ብቻ። Alright, so here we are in front of the elephants. Cool thing about these guys is that they have really long fronts, and that's cool. And that's pretty much all there is to say. ነገር ግን ያቺ ቀላል የ18 ሰከንድ ቪዲዮ የመስራቾቹንና የዩቲዩብን ብቻ ሳይሆን የዓለምን የቪዲዮ ታሪክ የሚቀይር መሰረት ሆነች። የቪዲዮ እይታ በፍጥነት አደገ። በዚያ ወቅት ዩቲዩብ ቪዲዮን ለመመልከት ብቻ ሳይሆን ማንኛውም ሰው ለዓለም ያለውን ይዘት ማጋራት የሚችል መድረክ መሆኑን ብዙዎች ተገነዘቡ። አዲሱ ውሳኔያቸው መስራት ጀመረ። ሰዎች በየቀኑ ቪዲዮ መጫን ጀመሩ። የዴቲንግ ሳይታቸው ሲሞት ባዩበት አይናቸው የዩቲዩብን ምርታዊ እድገት ተመለከቱ። ነገር ግን በዚህ ሂደት ያልጠበቁት አዲስና አደገኛ ችግር ከፊታቸው ተጋረጠ።